አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ በራችሁ ተመልካቾች እንዴት ናችሁ? ዛሬ የማሳያችሁ የአረቦች ልፍልፍ ሄሎ ማለት ነው። እሱን ነው የምሰራው። በነገራችን ላይ ቪዲዮ ለመስራት ምንም አይመችም። በአንድ እጄ ጀዋል ይዤ በአንድ እጄ እንቁላሉን ለመከስከስ አስቸጋሪ ሆኖብኝ ነበር። አንድ እንቁላል ትጨምራላችሁ። ከዛ ምንድነው የሚጨመረው? ቤኪንግ ፓውደር አንድ ምላጋ ታረጋላችሁ። ያው ይበቃናል የምትሉትን እናንተ ስንት ያክል እንደምትሰሩ ታውቁታላችሁና እዚህ ጋር ካሜራ ነው ይሄ 2 ምላጋ ለአንዲት ኩባያ ዱቄት ነው ይሄንን የማደርገው። እናንተ ከጨመራችሁ በዛው ልክ መጨመር ትችላላችሁ። በነገራችን ላይ ቪዲዮ እንዳይረዝምብኝ እያልኩ እየቆራረጥኩኝ ነው የሰራሁትና ያው ቪዲዮውን ሁሉንም እያደረኩ መቅረጽ አልቻልኩምና እያቆረጥኩት ነበር። እዚህ ጋር አንድ ኩባያ ዱቄት ለማድረግ አንድ ኩባያ ውሃ ይወፍራል። ትንሽ መጨመር ግድ ነው። በቀጭኑ ነው የሚበጠበጠው። እዚህ ጋር ቤኪንግ ፓውደር ታደርጋላችሁ ንስ ሚላጋ አክተር ምን ንስ ሾየ። እዚህ ጋር በደንብ ከተበጠበጠ በኋላ ዱቄቱን ትጨምራላችሁ ላዩ ላይ። በደንብ ተበጥብጧል። አያችሁ ቅጥን ብሎ ነው የሚበጠበጠው ዱቄቱ ማለት ነው። ከዛ ከአንድ ሰዓት በኋላ እንደዚህ ሆኖ ይገኛል ማለት ነው። አረቦች በጣም ነው የሚወዱት። ከህዋ ጋር ቆንጆ ነው። ከዛ እንደዚህ ይሆናል። ግን እንደኛ እንጀራ አልሆነም ብላችሁ እንዳትጠብቁ። አውዙ ቢላ ነው የሚሆነው መልኩ ይደፋን። በነገራችን ላይ እዚህ ጋር የተፈጨ ስኳርና ሄል ማለት ነው። እንደዚህ ትደፉታላችሁ በግልባጩ። ከዛ ሰሜን ነው ይሄ ሰሜን በፉርሻ እያደረጋችሁ ስታወጡ ትለቀልቁትና ላዩ ላይ እንደዚህ ማለት ነው። ስኳር ትነሰንሱበታላችሁ። እኔ በትንሹ ስለምወድ ስኳር ትንሽ ነው ያደረኩት፣ ግን በብዛት ነው የሚጠቀሙት አረቦች። እንደዚህ ስኳር ተነሰንሱበታላችሁ። በነገራችን ላይ ለመቅረጽ አይመቸኝ እያለ ግማሹ ካሜራ እየገባ ግማሹ እየወጣ ነውና በአንድ እጅ ካሜራ በአንድ እጅ ስራ በጣም አይመችም። አረቦቹ በጣም ወደውታል። እነሱ አንዴ ካዩ መጥፎ ናቸው። አሁን ለዛሬ ስሪ ተብያለሁ። አላዘዘችኝም ነበር፣ ደክሞኛል አልሰራም ዛሬ ስትል ነው የሰራሁት በራሴ ፍቃድ። አሳየዋት እንግዲህ ማበቃ። እና ይሄን ይመስላል።
እንደዚህ ስታወጡት ድርቅ ነው የሚለው። ትንሽ ስትገጥሙት ይለሰልሳል። ያው መቼም እንጀራ እንዴት ማስፋት እንዳለባችሁ ታውቁታላችሁ ብዬ ግን ማቅረጥም ስላልተመቸኝ አላሳየሁም። የማታውቁ ትኖራላችሁ። እዚህ ሀገር ጃዛ ወጥቶ የማያውቁ ሰው እንጀራ መጋገር ከባድ ነው ካልታየ አይቻልምና ኢንሻአላህ ለቀጣይ ያሳያችኋለሁ። እናም ሰብስክራይብ እያደረጋችሁ አበረታቱ። ኢንሻአላህ በቀጣይ ቪዲዮ ደርሰናል። ሌላ ፓርክ ይዤ መጣ ይሆናል ኢንሻአላህ።